አለይኩም ሰላም ሰላም ውድ ሀገሬ ልጆች በስደት ዓለም ላይ የምትገኙ ወንድሞቼ ሰላም ለእናንተ ይሁን። ዛሬ የማሳያችሁ ውህድ ለኔ በጣም የጠቀመኝ ውህድ ነው ዛሬ ለማሳየት የፈለኩት። እሱ ምንድነው? በተለይ ፀጉራችሁ የሚነቀል እና ስታበጥሩት የሚበጣጠስ ፀጉር ያላችሁ ሰዎች እኔ በጣም ይረዳኝ ነው። ምንድነው ያደረኩት? የመጀመሪያው ስራዬ ጥቁር አዝሙድ ወይም በአረበኛ አባ ሶዳ ነው የሚባለው። ጥቁር አዝሙዱን ፈጨሁት። ከዛ ያረኳቸው ዘይቶች እናንተ ያላችሁን ማድረግ ትችላላችሁ። እኔ ግን የወይራ ዘይት፣ አፍያ ዘይት ወይ ደግሞ ይሄ የበቀሎ ዘይት አረብ ቤት ብዙ ጊዜ ምግብ የሚሰሩበት ነው። ማንኛውም ቤት ይኖራል ብዬ አስባለሁኝ። እሱን ትንሽ አድርጌበታለሁኝ። የሲምሲም ዘይት እንግዲህ አረቦች ጋር አለ ሲምሲም ዘይት። ከሌለም አስፈላጊ አይደለም። እኔ ስላለኝ ነው ያረኩበት። አልመንድ ኦይል እነዚህን አቀላቀልኩኝና ልክ ብርሃን በማያገኝበት ቦታ ውስጥ ቁም ሳጥን ውስጥ ነው ያስቀመጥኩት። ከዛ በየቀኑ አንድ ጊዜ እንደዚህ አበጠብጠዋለሁ ማለት ነው። ክዳን አለው። ክዳኑን ይዤ በጠብጠዋለሁኝ። ከዛ መልሼ እዛ ቦታው ብርሃን በማያገኝበት ቦታ አስቀምጠዋለሁኝ። ልክ በ10ኛ ቀን ምንድነው ያደረኩት? ቀነስኩለትና ከታጠብኩ በኋላ እንድጠቀመው ትንሽ ቀነስኩለትና ነጭ ሽንኩርት ለሶስት ከትፌ ውስጥ ጨመርኩበት። በ15ኛው ቀን ፀጉሬን ልክ አሙቄ ካሞኩ በኋላ ፀጉሬን ማሳጅ እያደረኩ ሙሉ ለሙሉ ከተጠቀምኩ በኋላ አንድ ቀን አውዬ ታጠብኩት ማለት ነው። ጠዋት ላይ ልክ ከእንቅልፌ ስነሳ ነው ተቀብቼ ማታ ላይ ነው የታጠብኩት። እና ይሄንን መጠቀም ከጀመርኩ 2 ወር ሆኖኛል። በጣም ነው ለውጥ ያገኘሁበት። በጣም ነበር ፀጉሬ የሚነቃቀለው የሚሰባበረው የነበረውና አሁን በጣም ደህና ነው ይሄንን መጠቀም ከጀመርኩ በኋላ ማለት ነው። እና ጓደኞቼ ተጠቀሙት። በጣም ቀላል ነው። ቤታችሁ የምታገኙት ውህድ ነው እና በጣም ቀላል ነው። ይሄንን ብትጠቀሙ ለፀጉራችሁ ለመነቃቀል፣ ለመሰባበር በጣም ይረዳዋል። እንዳይነቃቀልና እንዳይሰባበር በጣም አሪፍ ነው። የተለያዩ ውህዶች አሉኝ። ኢንሻአላህ ሌላ ጊዜ ደግሞ እነዛን አሳያችኋለሁ። የዛሬው ግን ይችን ልጠቁማችሁ ብዬ ነው። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።